ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የአፋላጊ ቤተሰቦች እንዴት ናችሁ? ያው ይሄ አጋላጭ ቲዩብ ነው። እንዴት ናችሁ? ዛሬም እንግዲህ እንደተለመደው በአንድ አዲስ ነገር መጥቻለሁ። እንግዲህ ከጊዜ ወደ ጊዜ ብዙ ሰዎች ፍለጋ ላይ ነኝ ማለት ነው። በዋነኝነት ይሄ የሚሆነበት ምክንያት እህት ወንድሞችን እናንተን ለማስደሰት እናንተን ለማገዝ ነው። ምክንያቱም እዚህ ጋር ሰው ሲጨነቅ፣ ሰው ሲከፋ፣ ሰው ደግሞ የሆነ ነገር ሆንኩ ሲል ዝም አይባልም እና እንግዲህ በተደጋጋሚ በዚህ ፕሮግራሜ ነው ሰሞኑን ያለሁት ማለት ነው። በዋነኝነት በጎና መልካም ስራዎችን መስራት ከፈጣሪም ስለሚገኝ ማለት ነው። እህት ወንድሞች እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር በአንድ አዲስ ፕሮግራም ነው የመጣሁት። አንድ ሰው እንድታፋልጉኝ ማለት ነው። በዋነኝነት ከዛ በፊት ግን ላይክ፣ ኮሜንት፣ ሼር እያደረጋችሁ ቪዲዮ ለብዙ ሰው አዳርሱ። አድራሻው የጠፋብን ወንድማችን ነው ማለት ነው። ማን እንደሆነ ነግራችኋለሁ። ወንድማችን እንግዲህ ከላይ በምስሉ ላይ የምትመለከቱት ወንድማችን ደጀን አባብ ፈለቀ ይባላል። ደግሞ አለው ደጀን አባብ ፈለቀ ወይም በሌላኛ ስሙ ምናወግ አባብ ፈለቀ ይባላል። ምናወግ አባብ ፈለቀ እዚህ በምስሉ ላይ የምታዩት ወንድማችን ማለት ነው። ወንድማችን እንግዲህ ተወልዶ ያደገው በሰሜን ሸዋ ልዩ ስሙ ማጀቴ በምትባል ከተማ ነው። እዛ ነው ትውልድና እድገቱ። ማጀቴ አካባቢ ነው ትውልድና እድገቱ። እንግዲህ ይሄ ወንድማችን ለስራ ለመጠንከር፣ ህይወቱን ለመለወጥ፣ ቤተሰቦቹን ለማገዝ ወደ አረብ ሀገር ይወጣል ማለት ነው። የወጣውም በተሳሳተ መንገድ ወይም ደግሞ ህገወጥ በሚባል መንገድ አይነት ነው ማለት ነው። ግን እንግዲህ ይሄ ወንድማችን ወደ ሳውዲ ምድር ላይ ገብቶ መሻወር የምትባል ከተማ ላይ ደርሶ ነበረ። መሻወር የሚባል ከተማ ላይ ደርሶ ነበር። ከዛ በኋላ ነው እንግዲህ ድምፅ የጠፋው። እንግዲህ አብራችሁት የወጣችሁ እህት ወንድሞች ልትኖሩ ትችላላችሁ። ይሄ ወንድማችን ከወጣ በኋላ እንግዲህ ቤተሰቦቹ ሊያገኙት አልቻሉም። ድምፁን መስማት አልቻሉም። በጣም እየተጨነቁ ነው። እዚህ ሀገር ውስጥ ያሉት እናት አባቶቹ እንዲሁም በውጭ ሀገር ለኔ በጥቁማ መልክ የነገረችኝ እህቱ ውጭ ሀገር ወይም አረብ ሀገር ነው የምትኖረው። እህታችን እንግዲህ የእነሱን ህይወት ለመለወጥ እነሱን ለማሳደግ ነበር መጀመሪያም ስትወጣ የወጣችው። ከዛ በኋላ እንግዲህ አግዝሻለሁ እባክሽን ከዚህ ሀገር እኔም ልውጣ ብሏት ተስማምተው ተነጋግረው፣ ምናልባትም እንግዲህ የወጣበት መንገድ ትክክል ላይሆን ይችላል፣ ተስማምተው ነበር የወጡት። ግን እንደዛ ከሆነ በኋላ ወንድማችንን ሊገኝ አልቻለም ማለት ነው። ወንድማችን ሊገኝ አልቻለም። እስካሁንም አድራሻውን አልሰሙም። እንግዲህ ወንድማችን እንደነገርኳችሁ ሰሜን ሸዋ አካባቢ ነው ትውልድና እድገቱ፣ ማጀቴ የምትባል ከተማ። ከዛ በኋላ እዛው ነው ትምህርቱንም የተማረው። እንግዲህ እህታችንን ላግዝሽ እባክሽ እህቴ፣ በቃሽ አንቺ ብቻሽን ስትለፊ ለረጅም ጊዜ ቆይተሻል፣ አሁን ደግሞ እኔም ባግዝሽ መልካም ነው ብሎ ከመልካም ነገር አስቦት ከመልካም ነገር ቆጥሮት ነበረ። ያው እንዳሰበው አልሆነም፣ ወይ ደግሞ ነገሮች ቀላል አልሆኑለት ይሆናል እንጂ እንግዲህ ወንድማችን በህይወትም ይኖራል እርግጠኛ ነኝ። ምንም አልሆነም እስከ ቅርብ ጊዜ ድረስ እዛ እንደነበር። አሁን ግን ስልካን እየደወለ እንዳልሆነ ነው እህትየዋ ለማስረዳት የሞከረችው። እንግዲህ ክፉን ያርቅለት፣ ካሰበበት እንዲደርስ እኛ በፕሮግራማችን ስም ምኞታችን ነው። ያው ግን እህትየዋ እባክህን አግዘኝ እንደዚህ አይነት ነገር ነበረ እባክህን አግዘኝ ብላ ነው እንግዲህ ከላይ በፎቶ እንደምትመለከቱት ነው። ወንድማችን ተወልዶ ያደገው እንግዲህ ማጀቴ ነው ብያቸዋለሁ። ስሙ ደግሞ ደጀን አባብ ፈለቀ ይባላል። ወይም ደግሞ በሌላ ስሙ ምናወግ አባብ ፈለቀ። አባብ ፈለቀ የአባቱ ስም ነው። ልጁ ደግሞ ምናወግ ወይም ደግሞ ደጀን ነው ስሙ ማለት ነው። እንግዲህ የዚህን ወንድማችን አድራሻ የምታውቁ አሁን ያለበትን የምታውቁ ከሆነ ሳውዲ ምድር ገብቷል። መሻወር ላይ ነው የተያዘው በደላላው ማለት ነው። እንግዲህ ደላላው ከተያዘ ጀምሮ ድምፁን ሰምተውትም አያውቁም ቤተሰቦቹ። እንደዛ ነው የሆነው። በደላላ ከተያዘ በኋላ እንደዛ ነው የሆነው። በዚሁ አጋጣሚ እባካችሁ ለገንዘብ ብላችሁ የሰውን ህይወት እንትን የምትሉ ደላሎች፣ ይሄ መልካም ነገር አይደለም፣ መጥፎ ነገር ነው። በምድርም በሰማይ የሚያስጠይቅ ነገር ነው። ምክንያቱም ሰዎችን ማገዝ ካሰቡበት ማድረስ ነው የሚሻለው። ካልሆነ ለገንዘብ ተብሎ እህት ወንድሞቻችን ድብደባ፣ በጣም ብዙ አይነት ጥቃት የደረሰባቸው ነው። እንግዲህ እንደዚህ አይነት መንገድ የምታስቡ ሰዎች ካላችሁ
በህጋዊ መንገድ ብታረጉት ይመከራል ብዬ ተስፋ አደርጋለሁ። ከላይ በምናስቀምጠው ስልክ ቁጥር እንግዲህ ወንድማችንን ልታፋልጉን ትችላላችሁ። እባካችሁ ወንድሞቼ እንደዛ ለማድረግ ሞክሩ ማለት ነው። ተጨማሪም የምታውቁትም ሰዎች እየገባችሁ በቴሌግራም ሊንክ በእኔ እየገባችሁ የምስራች ልትሉኝ ትችላላችሁ ማለት ነው። ውለታውን ወረታውን እንከፍላለን። እንግዲህ ያው እናንተ ከሌላችሁ እኛ የምንሰራው ስራ ምንም ማለት ነው። ላይክ፣ ኮሜንት፣ ሸር በማድረግ እኛን አግዙን። ሳብስክራይብ በማድረግ ለቤቱ አዲስ የሆናችሁ ደግሞ አበረታቱን። እንግዲህ ያው ብዙዎቻችሁ በልዑል ሚዲያ ቢሆን የምታውቁኝ፣ አሁን ደግሞ በአጋላጭ መጥቻለሁ። ብዙ ነገሮችን እናጋልጣለን፣ ለሰዎች ተደራሽ እንሆናለን፣ ሰዎችን እናስተምራለን። ማድረግ መደረግ የሌለባቸውን ሁነቶች ሁሉ እዚህ ጋር እንማማራለን ማለት ነው። ያው እህት ወንድሞቼ ከላይ በማስቀምጠው ስልክ ልትደውሉ ትችላላችሁ። በእኛም በቴሌግራም ሊንክ እየገባችሁ እንደዚህ አይነት ነገር አለ እዚህ ቦታ ጋር አይቼው ነበረ ልትሉኝ ትችላላችሁ። እንደዛ እንድታደርጉልኝ በእግዚአብሔር ስም እጠይቃችኋለሁ። ሙስሊሞችን በአላህ እላችኋለሁ። እንግዲህ ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑልኝ። እንደተለመደው እናንተም እንግዲህ ማፋለግ የምትፈልጉትን ሰው እየመጣችሁ ወንድሜን እህቴን አፋልገኝ ልትሉኝ ትችላላችሁ። እኔ የምችለውን ሁሉ አደርጋለሁ። ሰላም ሁኑልኝ።